በኢትዮጵያ ታሪክ ሂደት ውስጥ በርካታ ሁነቶችን ያስተናገደው አደባባይ መስቀል አደባባይ ወይም አብዮት አደባባይ። ዛሬ እንግዲህ ስለ መስቀል አደባባይ ያልተሰሙ ወሳኝ ነገሮችን እናጋራችኋለን። መስከረም 16 2018 ዓ.ም የመስቀል አደባባይ በዋናነት መጠሪያውን ያገኘው በየዓመቱ መስከረም 16 ቀን የሚከበረው የደመራ በዓል በሚከናወንበት ቦታ በመሆኑ ነው። መስቀል አደባባይ በሃይማኖት፣ በፖለቲካ፣ በባህልና በኪነ ጥበብ በርካታ ጉዳዮችን በማስተናገድ ብዙ ዓመታትን አስቆጥሯል። ስራውን በብዙዎች አእምሮ ውስጥ በርካታ ትውስታዎችን የቀረጸ ነው። ከዓመታት በፊት አዲስ አበባን በሚመጥን መልኩ ነዋሪዎችም እንዲዝናኑበት ተደርጎ ከተማ አስተዳደሩ እድሳት ተደርጎለታል። በዚህም መስቀል አደባባይ ታድሶ ከዚህ ቀደም ከነበረበት ሁኔታ እጅግ አምሮና ደምቆ ሰኔ 16 2013 ዓ.ም ለአገልግሎት ክፍት ሆኗል። መስቀል አደባባይ 85500 ስኩዌር ካሬ ሜትር ስፋት ያለው ሲሆን ከላይ የተለያዩ ሁነቶች የሚከናወኑበት ስፍራ ሲሆን ከስር ደግሞ የመኪና ማቆሚያ አገልግሎት የሚሰጥ መሆኑን ኤግዚቢሽን ማዕከል ገበያ ልማት ድርጅት የማርኬቲንግ እና ሽያጭ ስራ አስኪያጅ አቶ ካሳሁን ድሪባ ከኤምኤን ጋር በነበራቸው ቆይታ ተናግረዋል። የተሽከርካሪ ማቆሚያ ስፍራው በአንድ ጊዜ 1400 ተሽከርካሪዎችን ማቆም እንደሚያስችልም ይገልጻሉ። መስቀል አደባባይ የሚከለሉ ቦታዎችን ሳይጨምር ከ2 ሚሊዮን በላይ ሰው መያዝ እንደሚችል ያብራራሉ። በመስቀል አደባባይ የደመራ ማብሪያ ቦታው ተለይቶ ያለ ሲሆን ምንም አይነት ሁነት ሲከናወንም ሰዎች ወደ ስፍራው እንዳይገቡ ተከልሎና ተጠብቆ እንደሚቆይ ተናግሯል። የደመራ ማብሪያ ቦታው ምንም አይነት ኮንክሪት ሳይደረግበት በቀደመ ይዘቱ አፈር እንዳለ መቀመጡንም አቶ ካሳሁን አስረድቷል። ብስክሌት መጋለብ፣ የተለያዩ ጨዋታዎችን፣ የህብረት ስፖርት በመስቀል አደባባይ ከሚከናወኑ በርካታ እንቅስቃሴዎች መካከል ተጠቃሾች ናቸው። በ1993 ዓመተ ምህረት የተጀመረው ታላቁ ሩጫ በኢትዮጵያ ሲካሄድ የቆየው ጅማሬና ፍጻሜውን በዚሁ አደባባይ ነው የሚያደርገው። በአደባባዩ ውጫዊም ሆነ ውስጣዊ እንቅስቃሴዎች በተደራጀ መልኩ በደህንነት ካሜራ ቁጥጥር እንደሚደረግበትም ተገልጿል። የዛሬው ስለ መስቀል አደባባይ ይዘን የመጣ ነው ይሄንን ይመስላል። እንኳን ለመስቀል በዓል አደረሳችሁ። መልካም ጊዜ